ስለዚህ የመጀመሪያውን ስቴጅ እናያለን። የመጀመሪያው ስቴጅ ግላይኮላይሲስ ስቴጅ ነው። ሶ ስቴጅ 1 ግላይኮላይሲስ ስለዚህ ግላይኮላይሲስ እንግዲህ ወርዱን ስፕሊት ማድረግ እንችላለን። ግላይኮ እና ላይሲስ ይሆናል ማለት ነው። ስለዚህ the term glycolysis is organized from two words, so glyco and lysis. So glyco means glucose, the lysis means splitting. Literally glycolysis is defined as glucose splitting, so it is defined as glucose splitting. Then the definition is so this one is the metabolic process in which the 6-carbon atom glucose is break down into 2 molecules of pyruvate. So this molecule contain 3 carbon atom. ስለዚህ ግላይኮላይሲስን ዲፋይን ስናደርግ ግላይኮ ማለት ግሉኮስ ነው ብለናል። ላይሲስ ማለት ስፕሊቲንግ ነው። ስለዚህ ግሉኮስ ስፕሊት ሲሆን ግሉኮስ ደግሞ ባለ ስንት ካርበን አተም ነው? ባለ 6 ካርበን አተም ነው። ስለዚህ ይሄ ባለ 6 ካርበን አተም ወደ 2 ባለ 3 ካርበን አተም ፓይሩቬት ወደሚባል ሞለኪውል ስፕሊት ይሆናል ማለት ነው። ስለዚህ ይሄ ፕሮሰስ በፊት እንዳየነው it takes place in the cytoplasm and this one is common pathway of aerobic and anaerobic reaction. ስለዚህ የጋራ ነው። ሶ ምንድነው ዋናው እንትኑ እዚህኛው ጋር ስንመጣ እንግዲህ አይሮቢክ ከሆነ የመጀመሪያው ስቴጅ አናይሮቢክ ይሆንና አይሮቢክ ሪስፓይሬሽን ከሆነ ስለዚህ ግላይኮላይሲስ ሪአክሽኑ ኦክሲጅን አይፈልግም። ስለዚህ ኦክሲጅን የማይኖር ከሆነ ኔክስት ስቴጁ ቀጥታ ኮንቨርት የሚሆነው ወደ ላክቲክ አሲድ ነው። ዘን ላክቲክ አሲድ ደግሞ መስል ላይ ስቶር ይደረጋል። አይሮቢክ ከሆነ ግን ከግላይኮላይሲስ ሪአክሽን ወይም ፓይሩቬት ከተፈጠረ በኋላ የሚቀጥሉት ሪአክሽኖች ኦክሲጅን ስለሚፈልጉ እንደገና ኦከር የሚያደርገው ማይቶኮንድሪያ ላይ ስለሆነ ኦክሲጅን ማንዳቶሪ ነው መኖር። ስለዚህ ግላይኮላይሲስ ሪአክሽን ይሄ ነው ሀሳቡ። ስለዚህ ለምንድን ነው ሌላኛው እንግዲህ ግላይኮላይሲስ ሪአክሽን ለምን ማይቶኮንድሪያ ላይ ኦከር አላደረገም? ለምን ሳይቶፕላዝም ላይ ኦከር አደረገ የሚል ነገር ይኖራል። ሶ reasons why glycolysis process is not takes place in the mitochondria. ስለዚህ ማይቶኮንድሪያ ላይ ለምን ኦከር ያደርግም? ስለዚህ ኦከር የሚያደርገው ደግሞ ቦታው ስፔሲፊክ ቦታው ሳይቶፕላዝም ነው። ስለዚህ የመጀመሪያው ሪዝን the first one is glucose is lipid insoluble molecule. ስለዚህ ግሉኮስ ሊፒድ ኢንሶሉብል ሞለኪውል ነው። እንግዲህ እንደሚታወቀው ማይቶኮንድሪያ የተሰራው ከሁለት ሜምብሬን ነው። አውተር እና ኢነር ሜምብሬን አለው። ስለዚህ እነዚህን ሜምብሬኖች ማቋረጥ አይችልም፣ ምክንያቱም የተሰሩት ላርጅሊ ፎስፎሊፒድ ባይላየር ነው። ስለዚህ ፎስፎሊፒድ ባይላየሩን ማለፍ አይችልም ማለት ነው። ስለዚህ ሊፒድ ኢንሶሉብል ነው አንደኛው ሪዝናችን የሚሆነው። the second reason is glucose is
medium sized molecule ስለዚህ እንደሚታወቀው በሜምብሬን ላይ ክሮስ ለማድረግ የግድ ኢዚሊ ክሮስ ለማድረግ ሞለኪውሎቹ ምን መሆን መቻል አለባቸው? ስሞል መሆን አለባቸው። ሊፒድ ሶሉብል መሆን መቻል አለባቸው። ኤንድ ኦልሶ ምን መሆን አለባቸው? ነን ቻርጅድ መሆን አለባቸው። ምንም አይነት ፖዚቲቭ ኤንድ ኦልሶ ኔጌቲቭ ቻርጅ መኖር የለበትም ማለት ነው የሚሆነው። the third reason is why glycolysis reaction takes place in cytoplasm rather than mitochondria is that there is no carrier protein. carrier protein የለም። ስፔሻሊ እንግዲህ እነዚህ ፐምፕ የሚያደርጉ ናቸው በፕላዝማ ሜምብሬን። እንግዲህ ሳይዛቸው ላርጅ ኤንድ ኦልሶ ሚዲየም ሳይዝድ የሆኑት ሞለኪውሎች ፕላዝማ ሜምብሬንን ክሮስ ለማድረግ ወይም ሜምብሬንን ክሮስ ለማድረግ የግድ ካሪየር ፕሮቲን ያስፈልጋል። ስለዚህ እንዳጋጣሚ ሆኖ ግሉኮስን ትራንስፖርት የሚያደርግ ምንም አይነት ካሪየር ፕሮቲን የለም ማለት ነው። ዘን የመጨረሻው ሪዘናችን የሚሆነው the 10 enzyme which catalyze glycolysis reaction exclusively found in cytoplasm. ስለዚህ እነዚህ ኢንዛይሞች እንግዲህ 10 ኢንዛይሞች ይኖራሉ። ስቴፑ 10 ስለሆነ 10 ስቴጅ ወይም 10 ስቴፕ ስለሆነ ስለዚህ ምን የለም ማለት ነው። እነዚህ ኢንዛይሞች ማይቶኮንድሪያ ላይ የሉም። ስፔሲፊካሊ የሚገኙት የት ነው? ሳይቶፕላዝም ላይ ነው ማለት ነው። ስለዚህ ግላይኮላይሲስ ጋር ስንመጣ አሁንም 10 ስቴፕ ፕሮሰስ ነው። 10 ስቴፕ ነው። ስለዚህ with 3 main stages 3 ሜን ስቴጅ ይኖረዋል። ስቴፖቹ ግን 10 ናቸው። ስለዚህ 3 ሜን ስቴጅ ይኖረናል ማለት ነው። የመጀመሪያው ስቴጅ 1 የምንለው ኢነርጂ ኢንቨስትመንት ነው። ኢነርጂ ኢንቨስትመንት ፌዝ ነው። ኢነርጂ ኢንቨስትመንት ፌዝ ወይም ምን እንለዋለን? ፕሪፓራቶሪ ፌዝ። ስለዚህ እነዚህ ስቴጆች ከስንት እስከ ስንት ናቸው? ስለዚህ ምን ይሆናል? ከስቴፕ 1 እስከ 3 ድረስ ያሉት የመጀመሪያው ስቴጅ ናቸው። ኢነርጂ ኢንቨስትመንት ወይም ፕሪፓራቶሪ ፌዝ የምንለው ነው። ለምን ኢንቨስትመንት ተባለ ብለን ስንል እዚህኛው ጋር it utilizes two ATP molecule ሁለት ATP molecule ዩቲላይዝ ያደርጋል። ይሄ ለምንድን ነው? to phosphorylate the glucose molecule and make it reactive. ስለዚህ ሁለት ATP ሞለኪውል ይጠቀማል። ስለዚህ ይሄ ፕሮሰስ ምን ብለን እንጠራዋለን? this one is ኢንደርጎኒክ ፕሮሰስ ነው፣ ኤነርጂ ዩቲላይዝ ስለሚያደርግ። ስለዚህ ግሉኮስ በባህሪው ስቴብል ሞለኪውል ነው። ስለዚህ እንደሚታወቀው ቤታ አሬንጅመንት ኤንድ አልፋ አሬንጅመንት ይኖረዋል በሪንግ ፎርም ሲቀመጥ ስትሬት ቼኑ። ስለዚህ ምንድነው? ስቴብል ነው። ስቴብል ስለሚሆን ፎስፎራይሌት ካልተደረገ በቀላሉ ብሬክ መሆን አይችልም። ስለዚህ ብሬክ እንዲሆን የግድ ፎስፎራይሌት መሆን አለበት ማለት ነው። ስለዚህ ኢነርጂ የመጀመሪያው ስቴጅ እንግዲህ ኢነርጂ ኢንቨስትመንት ነው ብለናል። ሁለት ኤቲፒ ሞለኪውል ሪአክሽኑ ይጠቀማል። ስለዚህ ምንድነው ብለናል? ኢንደርጎኒክ ፕሮሰስ ነው ብለናል። ኢንደርጎኒክ ማለት ኢነርጂ ዩቲላይዝ ስለሚደረግ ነው። ሁለት ኤቲፒ ሞለኪውል ኢንቨስት ይደረጋል። ስለዚህ እዚህኛው ጋር ስንመጣ
ሁለተኛው ስቴጅ 2 ምንድነው የሚሆነው? ክሊቬጅ ነው። እነዚህ ደግሞ ከ4 እስከ 5 ያሉት ስቴፖች ክሊቬጅ ብለን እንጠራቸዋለን። ስለዚህ ባለ 6 ካርበን አተም የነበረው ወዴት ይቀየራል ማለት ነው? ወደ 2 ባለ 3 ካርበን አተም ይቀየራል ማለት ነው። እነዚህ ሞለኪውሎች እንግዲህ ግላይሰር፣ አልዲሃይድ 3 ፎስፌት ኤንድ ኦልሶ ዲሃይድሮክሲ አሲቶን የምንላቸው ናቸው። ስለዚህ ክሊቬጅ እንለዋለን። ምክንያቱም ክሊቭ የሆነው በቀላሉ ኢነርጂ ኢንቨስትመንት ፌዝ ላይ 2 ኤቲፒ ሞለኪውል ተጠቅሞ ሴሉ ግሉኮስን ፎስፎራይሌት አድርጓል። ስለዚህ ፎስፎራይሌት ሆነ ማለት ግሉኮስ አንስቴብል ሞለኪውል ሆነ ማለት ነው። ስቴብል የነበረው አንስቴብል ሆነ። ስለዚህ በቀላሉ ብሬክ መሆን ይችላል ማለት ነው። ዘን ስቴጅ 3 ክሊቬጅ ኦከር ካደረገ በኋላ ምን እንለዋለን? ኢነርጂ ሃርቨስትመንት ነው። ኢነርጂ ሃርቨስትመንት ፌዝ ምንለው ነው። ኢነርጂ ሃርቨስትመንት ወይም ምን እንለዋለን? ኢነርጂ ፔይ ኦፍ ምንለው ነው። ኢነርጂ ፔይ ኦፍ ምንለው ፕሮሰስ ነው። ስለዚህ እዚህኛው ጋር ኢነርጂ ሃርቨስት ይደረጋል ብለን ካል ሶ ፕሮዲዩስስ 4 ATP molecule and also 2 NADH ፕሮዲዩስ ይደረጋል። ስለዚህ ኢነርጂው ሃርቨስት ተደረገ ማለት ነው። ስለዚህ ሶስቶቹን ስቴጆች ማወቅ ግድ ነው። ስለዚህ ግላይኮላይሲስ ባለ 10 ስቴፕ ፕሮሰስ ነው። ስለዚህ ባለ 10 ስቴፕ ፕሮሰስ ከሆነ ደግሞ ስቴጆቹ በ3 እንከፍላቸዋለን ስቴፖቹን። የመጀመሪያው ኢነርጂ ኢንቨስትመንት ነው፣ ሁለተኛው ክሊቬጅ ነው፣ ሶስተኛው ደግሞ ኢነርጂ ሃርቨስትመንት ነው። ስለዚህ ኢነርጂ ሃርቨስትመንት ላይ ኔት ኤቲፒ ፕሮዳክሽኑን ማግኘት መቻል አለብን። ምክንያቱም መጀመሪያው ላይ 2 ኤቲፒ ሞለኪውል ከሴሉ ላይ ስለተጠቀመ የተመረተው ደግሞ 4 ኤቲፒ ሞለኪውል ነው። ስለዚህ ኔት ጌይኑን ለማግኘት ከ4 ላይ 2 መቀነስ መቻል አለብን። ስለዚህ ምን ይሆናል? ኔት ኤቲፒ ፕሮዳክሽን ስለዚህ ምን ይሆናል? 4 ኤቲፒ ሲቀነስ 2 ኤቲፒ ሞለኪውል ይሆናል። ስለዚህ ምን ይሆናል? 2 ኤቲፒ ሞለኪውል ኔት ጌይን ነው ማለት ነው። ስለዚህ ይሄ እንዴት ነው የሚወሰነው ብለን ስንል ለምሳሌ አንድ ሰው ከባንክ 200,000 ተበድሮ 400,000 ብር ቢያተርፍ ስለዚህ መጨረሻ ላይ የባንክ ዕዳው የሚሆነው 200,000 ነው። ስለዚህ 200,000ን ሲከፍል የራሱ የሚሆነው 200,000 ይሆናል ማለት ነው።